በሃይማኖቴ ለሚመጣብኝ ነገር መልስ እሰጣለሁኝ። በብሔሬ ደግሞ ኦሮሞ ነኝ። በኦሮሞነቴ በሚመጣብኝ ነገር እኔም እንደማንኛውም ኦሮሞ ወጥቼ እናገራለሁኝ ማለት ነው። ስለራሴ ይሄንን ካልኩ ወደ ሐሳቤ ገባለሁኝ። ሁላችሁም ሼር አድርጉልኝ። ምክንያቱም በኦሮሚያ ክልል ውስጥ ያለው ነገር የኦሮሞ ክርስቲያኖችንና የኦሮሞ ሙስሊሞችን ለመስራት አሁን ውጪ ያሉት የኦርቶዶክስ እምነት አባቶች ወጥቶ ቪዲዮ እየሰሩ ነው። ብዙ ነገር እየሰሩ ነው ያሉትና በዚህ አጋጣሚ የኦሮሞ ሕዝብ መስማት አለበት ይህንን ነገር ማለት ነውና ውጪ ያለነው የኦሮሞ ልጆች ሰምተን ለቤተሰቦቻችን ደውለን ማሳወቅ ያለብንን ነገር ማሳወቅ መቻል አለብን ማለት ነው። ልክ እንደ ከዚህ በፊቱ አሁንም ጥንቃቄ ልናደርግ ይገባል። ምክንያቱም በእምነት የሚመጣ ጦርነት በጣም መጥፎ ነው። ሁላችንም ይዞ ነው የሚሄደው እና የኦሮሞ ህዝብ በእምነት ከተከፋፈልን የዛን ጊዜ ደግሞ መውደቃችን ነው እርስ በራሳችን የምናመጣው ማለት ነውና እኔ ለአባቶቹ የሚሉ ነገር አለኝ። ምንም ከማለቴ በፊት እኔ መናገር የምፈልገው የአንድ አባት በኦሮሚያ በአርሲ ሀገረ ስብከት ውስጥ የሚሰሩ አንድ አባት አሉና ለሳቸው መልእክት አደርሳለሁ። ይሄን ቪዲዮ ሼር አድርጉልኝ። ለሳቸው ቪዲዮን አድርሱልኝ። እዚህ ላይ ያላችሁት ሼር አድርጉ። እኛ አባት የኦሮሚያ ቤተ ክህነት እንዳይቋቋም ሲሰሩ የነበሩ አባት ናቸው። ግንባር ቀደም የኦሮሚያ ቤተ ክህነት ተቃዋሚ ናቸው። እኛ አባት ስማቸው ብፁዕ አቡነ ሄኖክ ይባላል። የአርሲ ሀገረ ስብከት ሊቀ ጳጳስ ናቸው። እኛ አባት የኦሮሞ ህዝብ ብዙ ጊዜ ያልሆነ ቃል ይናገራሉ፣ ይሳደባሉ። ግን የሚኖሩት በኦሮሚያ ክልል ውስጥ ነው፣ የሚሰሩትም ደግሞ በኦሮሚያ ክልል ውስጥ ነውና እኛ አባት መኖሪያ ቤታቸው ተከቦ እንደነበርም ይናገራሉ። እንግዲህ ልብ አድርጉ፣ እኛ አባት ሊቀ ጳጳስ ናቸው። እኛ አባት አሁን ከአንድ የእምነት አባት የማይጠበቅ ውሸት፣ አይን ያወጣ ውሸት። ምክንያቱም አጫሉ በእምነቱ ክርስቲያን ነው፣ ኦርቶዶክስ ሃይማኖት ተከታይ ነው። በነገራችን ላይ አጫሉ ክርስቲያን ለመሆኑ ኦርቶዶክስ ለመሆኑ እኔ በራሴ አላቆም ነበር፣ አሁን ነው የምሰማው። አላቆም የሱን እምነት አጫሉን ማቆ በኦሮሞነቱ ነው፣ ለሙሉ ኦሮሞ ነው ሲታገል የነበረው ማለት ነው። እንግዲህ ለአጫሉ ሞት የወጡት ሙስሊም ወንድሞቻችን ከክርስቲያኖች ይበልጣሉ የተቆረቆሩት። እኔ ጓደኞች አሉኝ ሙስሊሞች፣ አብሬያቸው ነው ማቃቸው፣ አብሬያቸው የምውል በሜሴንጀር የምንገናኝ። ከኔ የበለጠ እነሱ ናቸው ለአጫሉ ሲያለቅሱ የነበረው። የኦሮሞ ህዝብ እየታገለ ያለው ለእምነት አይደለም። ይሄ እንደሆነ ደግሞ ብፁዕ አቡነ ሄኖክ በደንብ አድርጎ ያውቃሉ፣ እሳቸው ራሳቸው ማለት ነው በደንብ አድርጎ ያውቃሉ። ግን ከዚህ በፊት የኦሮሚያ ቤተ ክህነት እንዳይቋቋም ጠንክሮ ሲሰሩ የነበሩ ናቸው። የኦሮሚያ ቤተ ክህነት ከተቋቋመ እኔ ዜግነቴን እቀይራለሁ ያሉ አባት ናቸው። አሁን ደግሞ የኦሮሞን ህዝብ ሁሉ አርሲ አካባቢ የሚኖር ኦሮሞ እኚህን አባት ከዛ ቦታ ሊያስወግዳቸው ይገባል። እውነቴን ነው። ምክንያቱም በእኚህ አባት መርዝ፣ እሳቸው በሚረጡት መርዝ የኦሮሞ ክርስቲያንም የሌላ ክርስቲያንም ጉዳት ሊደርስበት ነው። ምክንያቱም ህዝቡን በቤተ ክርስቲያን የሚያስተምሩት የዚህ አካባቢ ሙስሊም ስለሚበዛ ነው። በአርሲ ሀገረ ስብከት አካባቢ ሙስሊም ስለሚበዛ ነው እናንተ ላይ ችግር የመጣው። ህዝቡን የበደልተኝነት ስሜት እንዲሰማው እያደረጉ ነው ያሉት እኛ አባት። ስለዚህ እኛ አባት የዛን አካባቢ ቤተክርስቲያን እንኳን ተቃጥሏል ተብሏል በዚህ ሰዓት ማለት ነው። እና እንግዲህ በዚህ ሰዓት እሳቸው በሚረጩት መርዝ፣ እሳቸው በሚያደርጉት ነገር ምእመኑ ላይ ችግር ይደርሳል። እሳቸው በሚያደርጉት ነገር እሳቸው ምእመኑን ሊያድኑት አይችሉም። እሳቸው የሚረጩት እሳቸው በስልክ ደውሎ አሜሪካም ይሁን አማራ ክልል ላለውም የአማራ ፖለቲከኞች ግባት ይሁን እሳቸው የሚያደርጉት ነገር የኦሮሞ ክርስቲያንንም ሆነ የሌሎች ብሔሮችን ክርስቲያኖች አያድናቸውም። እሳቸው የሚያደርጉት ነገር ሞር የበለጠ እንዲጎዱ የበለጠ በአካባቢው በአርሲ ሀገረ ስብከት አካባቢ በሚኖሩ ሙስሊም ወንድሞቻቸው እንዲገፉ ነው እያደረጉ ያሉት እኛ አባት። እኛ አባት ትክክለኛ አባት ቢሆኑ፣ እኛ አባት ትክክለኛ የእምነት አባት ቢሆኑ ሙስሊሞችና ክርስቲያኖች መካከል እንኳን ችግር ቢመጣ ያስታርቃሉ። እነዚህ
ወጣቱ ራሱ ማለት የዛ አካባቢ ወጣት የኦሮሞ ወጣት የኦርቶዶክስ እምነት ተከታይ መሆናቸውን የምናውቀው ሲሞቱ ነው የምናውቀው። ሌላ ጊዜ ቤተክርስቲያን አይሄዱም። ቤተክርስቲያኒቱን የኔ የራሴ ቤተክርስቲያናትና አይሉም። ቤተክርስቲያን ውስጥ እንደ ባዕዳ ነው የሚቆጥሩት እነሱ ራሳቸው። ቤተክርስቲያን ውስጥ ያሉት ከሌላ ቦታ የመጡ የሚያስቀድሱት ከሌላ አካባቢ የመጡ ናቸው። የማያውቁ ሰዎች ናቸው ቤተክርስቲያን ውስጥ ያሉት። አካባቢው ላይ የተወለደ ኦሮሞ ስለ ኦርቶዶክስ ተዋህዶ የሚያውቀው ነገር የለም። እዛ ውስጥ ምን እንደሚሰራ ማያውቅም። ቤተክርስቲያኒቷን እንደ ባዕዳ ነው የሚያያት። ይሄ ሁሉ እንዲሆን የተደረገው ደግሞ የኦርቶዶክስ አባቶች በሚያደርጉት ሴራ ነው። የኦርቶዶክስ አባቶች በሚረጩት መርዝ ነው ቤተክርስቲያን እየተቃጠለ ያለው። እንደ ብፁዕ አቡነ ሄኖክ እንደነዚህ አይነት ውሸታም አባቶች በእነዚህ አባቶች የተነሳ ነው ቤተክርስቲያናችን እየተቃጠለች ያለችው። ህዝብ እያየ ያለው እውነት የኦሮሞ ህዝብ እየታገለ ያለው ለምንድን ነው? እኛ የኦሮሞ ህዝቦች ክርስቲያን ሙስሊም ሳንል የወጣ ነው አጫሉ ስለተገደለብን ነው የወጣ ነው። አመራሮቻችን ስለታሰሩብን ነው። እኛ እየታገለን ያለ ነው ቤተክርስቲያን ለማቃጠል አይደለም። እኛ እየታገለን ያለ ነው ለምንድን ነው? እኛ እየታገለን ያለ ነው የታሰሩትን አመራሮቻችን እንዲፈቱልን። እኛ ትግላችን ከመንግስት ጋራ ነው ከቤተክርስቲያን ጋራ አይደለም፣ ከኦርቶዶክስ ሃይማኖት እምነት ጋር አይደለም። ይሄ ነገር የሚታይ ነገር ነው። ለምንድን ነው ኢትዮጵያ ውስጥ የሆነ ትንሽ ነገር ሲደረግ ወስዳችሁ ወደ እምነት የምትወስዱት? ለምንድን ነው የሆነ ነገር ሲሆን ትንሽ ነገር ሲሆን ወስዳችሁ ቤተክርስቲያን ውስጥ የምታስገቡት? የሆነ ቤት ሲቃጠል የሆነ ሰው ሲሞት ክርስቲያን ስለሆነ ዜግነቱ አማራ ከሆነ ቶሎ ብላችሁ ወዴት ነው የምትወስዱት? ወደ ቤተክርስቲያን። ይሄ ነገር ደግሞ ለኦሮሞ ክርስቲያኖች ጦሳችን ነው የሆናችሁት። ከሙስሊም ወንድሞቻችን ጋር በሰላም እንዳንኖር እያደረጋችሁ ነው። የኦሮሞ ህዝብ ከአንድ ቤት ውስጥ ሶስት አይነት እምነት ተከታይ ያለው ህዝብ ነው። ምንም ማድረግ አንችልም። አንዱ ሙስሊም፣ አንዱ ጴንጤ፣ አንዱ ክርስቲያን፣ አንዱ ዋቄ ፈታ የሚሆንበት ቤት ነው። እንግዲህ እናንተ አባቶች በምታደርጉት ነገር ልንፈጃጅ ነው፣ እርስ በራሳችን ልንገዳደል ነው። ስለዚህ እንደዚህ አይነት አባቶችን አሁን እሳቸው የብፁዕ አቡነ ሄኖክ መኖሪያ ቤት አርሲ ላይ ተከቦ ነበር አሉ። እሳቸው ቤት ቢከበብ እውነት ነው። ምክንያቱም በአካባቢው ህዝብ አይወደዱም። የኦሮምኛ ተናጋሪዎችን አያስተምሩም። የኦሮሞ ኦርቶዶክስ የሆኑት የኦሮሞ ህዝብ የሆኑትን ይጠላሉ። እኛ አባት እሳቸው በትክክል እኛ አባት ፖለቲካ ውስጥ ገብቷል። የሃዳዊ ፖለቲካ ውስጥ ገብቷል። ቤተክርስቲያናችን ላይ እየደረሰ ያለው ነገር ቤተክርስቲያናችን እየተቃጠለችው ያለችው እናንተ ቄሶች የምንላችሁ ጳጳሶች የምንላችሁ አባቶቻችን ፖለቲካ ውስጥ ስለገባችሁ ነው። በትክክል ፖለቲካ ውስጥ ስለገባችሁ ነው። እናንተ ፖለቲካ ውስጥ ባትገቡ እናንተ ክርስቶስንና የክርስቶስን ፍቅር ብቻ ቤተክርስቲያን ውስጥ ብታስተምሩ እናንተ በአንድነት ብታስተምሩ ቤተክርስቲያናችን ባልተቃጠለች ነበር። እናንተ በምታረጉት ሴራ ነው ቤተክርስቲያን እየነደደ ያለው። እናንተ ህዝቡም ሙስሊምና ክርስቲያን እያላችሁ እየለያያችሁ ነው። ህዝብ እርስ በራስ በሃይማኖት እንዲጨራረስ እያነሳሳችሁ ህዝብን በህዝብ ላይ እያነሳሳችሁ ነው ያላችሁ። በአሁኑ ሰዓት ማንም ሰው ተነስቶ ቤተክርስቲያን ሊያቃጥል አይደለም ከቤቱ እየወጣ ነው። ሙሉ የኦሮሞ ህዝብ ሁሉ ጊዜ አመራሮቻችን ይገደሉብናል። ሁሉ ጊዜ ለኦሮሞ መፍት ታጋዮች ይታሰራሉ። በዛች ሀገር ላይ እኛ የወጣ ነው ሰልችቶን ነው የመጣው መንግስት ሁሉ የኦሮሞን ህዝብ ይጮክናል። የመጣ መንግስት ሁሉ የኦሮሞን ህዝብ ይገላል። ይሄ ነገር በቃን ብለን ነው የወጣ ነው። እኛ በሃይማኖት አይደለም ለሃይማኖት አይደለም እየታገለን ያለነው። እኛ እየታገለን ያለነው ስለመፍታችን ነው። ስለዚህ ከዚህ በፊትም በተደረገው ነገር የኦርቶዶክስ እምነት ተከታይ የነበረው ታደሳ ብሩ አለ። በታሪክ ታደሳ ብሩ ለኦሮሞ ህዝብ ሁሉ ታጋይ ነበር። እምነቱ ኦርቶዶክስ ነው። ሌሎችም የኦርቶዶክስ ተከታዮች ሆኑ አሉ። ስለ ኦሮሞነታቸው ስለ መፍታቸው እየጠየቁ ያሉ አሁንም ደግሞ የሚጠይቁ አሉ። ግን የቤተክርስቲያን ልጆች ሆነው ቤተክርስቲያን ውስጥ አድጎ ከናንተ ጋራ የሚውሉ የኦሮሞ ልጆች የሉም። ቤተክርስቲያን ውስጥ ውሎስ እኔ ያጫሉ ከመሞቱ በፊት ቤተክርስቲያን ቆሞ አይቼው አላቅም። ሲሞት እዛ ተቀበረ። ያንን ያየ ነው። ለምንድን ነው
የኦሮሞ ልጆች ቤተክርስቲያን የማይቆሙት? ለምንድን ነው የኦሮሞ ልጆች ቤተክርስቲያን የማይሄዱት? ለምንድን ነው የኦሮሞ ልጆች ከመሞታቸው በፊት ክርስቲያን ኦርቶዶክስ እንደሆኑ የማይታወቁ ለሚሉት ነገር እኛ ውስጥ ሙስሊሞች በሚደርሱብን ነገር ራሳችን ደብቀን አይደለም። እናንተ ቤተክርስቲያን ውስጥ በምታደርሱብን ነገር በቋንቋችን እንዳንማር እኛ ራሳችን ቤተክርስቲያን ውስጥ እንደ ባዕድ እንድንታይ ስለተደረገን ከቤተክርስቲያን ተገፍተናል፣ ወጥተናል። ቤተክርስቲያን ውስጥ ያላችሁት እናንተ ናችሁ። እናንተም ደግሞ ቤተክርስቲያኖቿን ለእምነት አይደለም እየተጠቀማችሁ የእምነት ቢሮ አድርጋችኋል። ለዚህ ነው የፖለቲካ ቢሮ አድርጋችኋል ቤተክርስቲያኗን። ለዚህ ነው የሆነ ነገር ኩሽ ባለ ቁጥር ቤተክርስቲያን የሚቃጠለው። እናንተ በምትረጩት መርዝ የሆነ ነገር ኩሽ ባለ ቁጥር ቤተክርስቲያን ይቃጠላል፣ ምዕመናቶች ላይ ችግር ይደርሳል። ይሄ ሁሉ የእናንተ ችግር ነው። እናንተ ቤተክርስቲያን ውስጥ ሙስሊምና ክርስቲያኑ ሙስሊሙን እንደ ባዕድ እያያችሁት ሙስሊሙን እንደ ጠላት እያያችሁት ለእናንተ ሙስሊሞች እንዴት ነው ቦታ ለኛ ሙስሊሞች እንዴት ነው ቦታ የሚኖራቸው? የሆነ ነገር በተነሳ ቁጥር ሙስሊሞች እንደዚህ ያደረጉ ሙስሊሞቹ ክርስቲያኖችን እንደዚህ ያደረጉ አረዱ እያላችሁ እያወራችሁ እንዴት ነው እኛ ከሙስሊሞች ጋር የምንኖረው? እንዴት ነው ሀገሪቷ ላይ ሰላም የሚሆነው? ሙስሊሞች እንዴት ነው ቤተክርስቲያኖቿን እንደራሳቸው አድርጎ የሚቆጥሩት? ከኛ ጋራስ እንዴት ነው እንደራሳቸው አድርጎ የሚያዩ? ለምንድን ነው ህዝብና ህዝብ እንዲጨራረስ የምታደርጉት? ቢቻላችሁ እኔ የሃይማኖት አባቶች ማለት የምፈልገው ቢቻላችሁ ራሳችሁን ከሁሉ ነገር አግሉ፣ ከፖለቲካ ማግሉ፣ ስለ እምነት አስተምሩ፣ ከተቻላችሁ ደግሞ አስታርቁ። መንግስት ህዝብ ላይ እየተኮሰ ነው። መንግስት ህዝብን እያስፈጨ ነው። ከቻላችሁ ሽምግልና ግቡ፣ አቁም፣ ህዝብ አትፍጁ በሉ። ከቻላችሁ ነው ያንን ማድረግ። ካልቻላችሁ ግን ገለልተኛ አድርጋችሁ ራሳችሁን አስቀምጡ። እናንተ በእምነት እየገባችሁ ኮሽ ባለ ቁጥር ይሄ ክርስቲያን ስለሆነ ነው ቤቱ የተቃጠለ እያላችሁ የበለጠ ህዝቡን አታስፈጁ። የበለጠ ሰው ቤተክርስቲያኒቱን እንደ ባዕድ እንዳይ አታድርጉ። በዚህ በእናንተ በምታደርጉት ነገር እኛ ራሳችን ሀዘን ላይ ነው ያለነው። በቀን በቀን ልጆቻችን እየተገደሉብን ነው። አመራሮቻችን ታስሮብናል። ማጣት የሌለብን ሰው አጥተናል። በዚህ ላይ ደግሞ የእናንተ ስትቀልዱብን ሰው ሞር ከናንተ እንድርቅ ሰው ቤተክርስቲያን እንዲሄድ ቤተክርስቲያን የኡነት ማዕከል ሳይሆን የውሸት ማዕከል እንደሆነች አድርጎ እንዲቆጥር ወጣቱ ቤተክርስቲያንን እንደ ባዕድ እንዳይ ያደረጋችሁ ነው ያላችሁት። ያንን ላስተላልፍ ፈልጋለሁ። እኚህ ደግሞ ብፁዕ አቡነ ሄኖክ ኡነት እርሶ ኦሮሚያ ክልል ውስጥ ለሚያደርጉት ነገር ሁሉ ኦሮሚያ ክልል ውስጥ ለተከሰተ ነገር ሁሉ እዛ አርሲ አካባቢ የእርሶ እጅ አለበት። ለዚህ ሁሉ መንስኤ ለዚህ ሁሉ እዛ አካባቢ ለተቃጠለ ቤተክርስቲያን ሁሉ የእርሶ እጅ አለበት። ምክንያቱም እርሶ ከኦሮሞ ህዝብ ጋር በሰላም እየኖሩ አይደለም ያሉት። የኦሮሞን ህዝብ አንድ እንዲሆን አይደለም እየሰበኩ ያሉት። እርሶ እዛ አካባቢ ቢሞቱ ችግር ቢደርስቦት እርሶ ራስዎት ባመጡት ነገር ነው ችግር የደረሰቦት። በዚህ ሰዓት የኦሮሞም ህዝብ ሆነ ሌላ ቦታ የሚኖረውም ህዝብ ያውቃል ይሄ አመጽ ለምን እንደተነሳ በምን እንደተነሳ። ይሄ አመጽ የተነሳ በአጫሉ ሁንዴሳ ሞት ምክንያት ነው የተነሳ። እንደገና ደግሞ አመጹ እስካሁን ድረስ ያልቆመው ደግሞ አመራሮቻችን ታስሮብናል። ወጣቱ መንግስት አመራሮቻችን ይፍታ እያለ ነው መንገድ እየዘጋ ያለው እንጂ ከቤተክርስቲያን ጋር ወጣቱ አንዳች ነገር የለውም። ለምንድን ነው እየገፋፋ ነቃጥል ነው ሂድና ምእመንን ግደል ነው? በችግር መካከል እኮ የኦሮሞ ሙስሊሞችን ሞቷል። አሁን እኮ እኛ የምናውቀው ኢንፎርሜሽን የለም። እናንተ በሚዲያ እየወጣችሁ ችግራችሁን በሚዲያ ትገልጻላችሁ። የኦሮሞ ህዝብ ግን ድምጹ ታፍኗል። እየወጣችሁ ይሄን አክል ክርስቲያን ሞቷል፣ ይሄን አክል የክርስቲያን ቤት ተቃጥሏል። የኛም ማናየ ፖሊስ እየተኮሰበት ሬሳቸው ወዴት እንደገባ የማናቂ የኦሮሞ ሙስሊምና የኦሮሞ ክርስቲያን እህቱ ወንድሞቻችንን የኛም ማን ተናገረልን ወጥቶ? ታዲያ እርሱ እውነተኛ አባት ከሆኑ ለምንድን ነው ፖሊስ ህዝብ ላይ ጥይት ሲተኩስ እንዲንደንትን ለምን አልተናገሩ? የክርስቲያኖች ቤት ተቃጥሏል እንዲሆኗል ብሎ የእምነት ከፋፍሎ ቤት ከሚቆጥሩ ህዝብ እንዲያልቋል እንዲሆኗል ብሎ ለኛም መረጃ አይሰጡንም ነበር እንዴ? እኛ መረጃ ሀተን ነው ቤተሰቦቻችን ሞቶ ይሁን በህይወት አሉ ቤታቸው ተቃጥሎ ይሁን ምን አለ መረጃ የለንማ። እና እኛ መረጃ የለንማ።
እናንተ ግን መረጃ አላችሁ እየወጣችሁ ይሄውና ካሁኑኑ ኢንተርኔት ሳይከፈት እናንተ ቪዲዮ ጀምራችኋል። ይሄና ክል ክርስቲያን ታርዷል፣ እንደዚህ ሆነናል፣ በዚህ ወተናል። ከዚህ በፊት እናንተ ኦሮሚያ ክልል ውስጥ በዛ በጀዋር መሐመድ ሊታሰር ባለ ጊዜ ወጣት ወጥቶ መንገዱን ቢዘጋ እናንተ መርዝ ስትረጩ ሰላማዊ ሰልፍ ስትወጡ ሄዶ ለኦሮሞ የቆፈራችሁት ጉርዳድ አማራ ክልል ሄዶ እየጨፈሩ ሞስቲር ሲያቃጥሉ ወጣቶቹ ሰማን አየን በአይናችን። አሁንም ያንን ነው የምትፈልጉት እናንተ ኦሮሚያ ክልል ውስጥ ብቻ እንዲከሰት የምትፈልጉት ነገር ሌላ ቦታ ይሄዳል። ገብቷችኋል? ያ ደግሞ አብሮ የኖረውን የኢትዮጵያን ህዝብ እናንተ አንድን የምትፈልጓትን ኢትዮጵያ ልትሰሯት የምትፈልጓትን ኢትዮጵያ እንደናፈቃችኋት ትቀራላችሁ። ኢትዮጵያ ቅድስት ሀገር የምትወላት ኢትዮጵያ ፈራርሳ ሶማሊያ ወይም ደግሞ ከጠፉ ሀገራቶች ውስጥ አንዱ ትሆናለች በቅርብ ጊዜ። እንደዚህ እናንተ እንደዚህ ከቀጠላችሁ ማለት ነው። የኦሮሞ ህዝብ ፍላጎቱ ሀገር ለማፍረስ አይደለም። እኛ ሰው ለመግደል አይደለም የምንታገለው፣ ራሳችንን ለማትረፍ ነው። የኦሮሞ ህዝብ ያለው እኮ በመኖርና ባለመኖር መካከል ነው ያለነው። እኛ ነገ እናቶቻችን መቼ እንደሚሞቱ አናቅም። ቤታቸው መቼ እንደሚቀጠል አናቅም። ህፃናቶች እየታሰሩ ነው። ብዙ ችግር አለብን። እናንተ ደግሞ በችግራችን ላይ ችግር እየፈጠራችሁብን ያላችሁት። እናንተ የእምነት አባቶች ማስታረቅ ሲገባችሁ፣ ህዝቡን አንድ ማረክ ሲገባችሁ፣ በመንግስትና በህዝብ መካከል ሆናችሁ ማስታረቅ ሲገባችሁ ህዝብ በህዝብ ላይ እንዲነሳ እያደረጋችሁ ነው ያላችሁ። ከአንድ የእምነት አባት የማይጠበቅ ስራ እየሰራችሁ ነው ያላችሁ። የእምነት አባቶች እውነት ይሄ ነገር ተፈጥሮ ቢሆን እንኳን በአደባባይ አውጥታችሁ ህዝብ በህዝብ ላይ እንዲነሳ፣ ክርስቲያኑ በሙስሊም ላይ እንዲነሳ፣ ክርስቲያኑ ተነስቶ ዛሬ ሙስሊም እንደዚህ ያደርገኛል ብሎ በቂም እንዲያዝ ማድረግ ሳይሆን ምን ማድረግ ነበር? ማስታረቅ ነበረባችሁ። አዝናለሁ በሆነ ነገር ሁሉ። በተቀጠለው ቤተክርስቲያን ስትቃጠል አዝናለሁ፣ አለቅሳለሁ። በሞቱት በሁሉም አዝናለሁ። ብሄር ሳለይ ነፍስ እግዚአብሔር የፈጠራትን ነፍስ እግዚአብሔር ነው መውሰድ ያለበት። ሰው ልጅ ነፍስ መጥፋት የለበትም። በሆነ ነገር ሁሉ በጣም አዝናለሁ፣ በሞተው ማለት ነው። ግን ሳዝን ሙስሊሙን ክርስቲያኑን ለይቼ አይደለም፣ በሁሉም አዝናለሁ። በሆነ ነገር ሁሉ በአሁኑ ሰዓት እየሆነ ያለው ነገር እያደረገ ያለው ችግር እየፈጠረ ያለው ሙስሊሙ ወይ ክርስቲያኑ አይደለም፣ እምነት አይደለም ችግር እየፈጠረ ያለው የፖለቲካ ችግር ነው ያለብን። የእምነት ችግር አይደለም ያለው ኢትዮጵያ ውስጥ። እናንተ ፖለቲካ ውስጥ አትግቡ፣ ውጡ ከፖለቲካ። ከቤተክርስቲያን ፖለቲካ አውጡልን። ወጣችሁ ቤተክርስቲያንን የእግዚአብሔር ቤት አድርጉ። ያኔ ወጣቱን ቢሆን ኑሮ እናንተ የቤተክርስቲያን ቤት እንደሆነ ስለሚያውቅ ፖለቲካ እዛው ስለሌለ ገብቶ እናንተን ቤተክርስቲያን አያቃጥል። መጀመሪያ ራሳችሁን አጥዱ። አባቶች ያስታርቃሉ። ህዝብና ህዝብ ሲነሳ አስታርቁ። ያኔ ሁሉም ነገር ይስተካከላል። የኦሮሞ ህዝብ ክርስቲያኑ፣ ሙስሊሙ፣ ዋቂ ፈታ ሁሉም እኩል የተጎዳ እኛ እናውቃለን ጉዳታችንን። ማንም ለኛ አይነግረንም፣ እኛ እናውቃለን። እናንተ የምትጠሉት ጀዋር ለሁሉ ኦሮሞ ህዝብ ነው ሲታገል የነበረው በኦኤምኤን። እናንተ የምትጠሉት ኦኤምኤን ለሁሉ የኦሮሞ ህዝብ ድምጽ ሲሆን፣ ለኦሮሞ ክርስቲያኖች ድምጽ ሲሆን ነበር። ችግራችንን አጥቶ ሲናገር ነበር። አላከፋፈለንም። እናንተ አታከፋፍሉን። ቢቻላችሁ ህዝቡን አንዳደርጉ፣ ካላቻላችሁ ግን ዝም ብላችሁ ተቀመጡ። ችግር ከደረሰባችሁ በቃ ትታችሁ መሄድ ትችላላችሁ ወደሚመቻችሁ ቦታ። ግን የናንተ ሴራ፣ የናንተ ጦስ፣ የናንተ የምትዘሩት መርዝ ለኦሮሞ ክርስቲያንም ጭምር ነው የመጣችሁት። ለኛም ለኦሮሞ ክርስቲያኖች ጦስ እየሆናችሁብን ያላችሁት እና ስለዚህ እባካችሁ አባቶች ከተቻላችሁ እናንተ የምትፈልጉት የአማራ ፖለቲከኛ መሆን ከፈለጋችሁ ከቤተ ክርስቲያን ውጡ። በቃ ውጡ፣ ፖለቲከኛ ሆኖ። የእምነት አባት መሆን ከፈለጋችሁ ደግሞ በቃ እምነት አስተምሩ፣ አንድነትን ፍጠሩ። እናንተ አንድነትን ስበኩ፣ ስለ እምነት ስበኩ። ሙስሊሙንም ቢሆን ኑሮ እንደ ባዕድ አትዩት። የዛ ጊዜ ሁሉ ነገር አንድ ይሆናል። እናንተ ስትስተካከሉ ሁሉም ነገር ይስተካከላል። ከዚህ በፊት ምን ብላችኋል? እንትን ባለ ጊዜ ሙሉን የኦሮሞ ወጣት አሸባሪ ብላችኋል። እንግዲህ የኦሮሞ ወጣት እናንተ አሸባሪ ካላችሁት እናንተን እንዴት አድርጎ ነው የኦሮሞ ወጣት እናንተን እንደ አባቶች የሚያየው? አባት እንዴት ልጁን አሸባሪ ይላል?
እናንተን እንዴት ነው አባቶቻችን ናቸው የኛ ናችሁ ብለን ከናንተ ጋር መቆም የምንችለውና እኛና እንዴት በፍጹም የማይሆን ነገር ነው። ብፁዕ አቡነ ሄኖክ እርሶ ላይ ለሚደርሰው ችግር ሁሉ እርሶ ላይ ለሚደርስበው ችግር ሁሉ እርሶ ለራሱ ተጠያቂ ነው። ምክንያቱም እርሶ ፈልጎ ያመጡት ነገር ነው። ፈልጎ ህዝቡ አንድ ላይ እንዳይኖር እያደረጋችሁ ነው ያላችሁት። አሁን ዘመድኩን በቀለ ጎፈንድሚ እየሰባሰበ ነው ያለው ማለት ነው። ያ ጎፈንድሚ እየተሰባሰበ ያለው የሆነ ፒክቸር አሳይቷል። እሱን ነገር አሳያቸዋለሁ እዚያው ፔጅ ላይ ለቅቄዋለሁና እሱ ነገር ምንድነው ኦሮሚያ ክልል ውስጥ ወለጋ ውስጥ የተቃጠለ ቤት ነው። ይሄ የክርስቲያን ቤት ነው የተቃጠለው ብሎ ያወጣው ምን አይነት ሸር እየተሰራ እንደሆነ ማለት ነው። ከላይ ያሉ አሜሪካ የተቀመጡ የአማራ ፖለቲከኞች አማራ ክልል የተቀመጡ የአማራ ፖለቲከኞች ኦሮሚያ ክልል ያለው የአማራ ኦርቶዶክስ እምነት ተከታይ ያለው በሰላም እንዳይኖር እያደረጋችሁ ነው ያላችሁት። በሰላም ከህዝቡ ጋር ተፋቅሮ በአንድነት እንዳይኖር እያደረጋችሁ ነው ያላችሁት። እናንተ የምትሰበስቡት ጎፈንድሚ ለዛሬ ለነገ ሊያበላው ይችላል፣ ግን ለወደፊት ግን የማይሆነው ነገር ነው ያደረጋችሁ። ነፍሱን ሊያተርፉ አይችልም። እናንተ የምትሰበስቡት ጎፈንድሚ አላቂ ነገር ነው። ፍቅርን ስበኩ። ኦሮሚያ ክልል ውስጥ ለሚፈጠረው ነገር ሁሉ ኦሮሚያ ክልል ውስጥ ሽማግሌዎች አሉን፣ የገዳ ስርዓት አለን። እኛ ጋር ችግር ካለ ችግራችንን እርስ በራሳችን እንፈተዋለን። በቃ ተውን፣ አትዘበራርቁ፣ ገብታችሁ አታባሉን። ይሄን ልል ፈልጋለሁ። በሌላ በኩል ደግሞ በኦሮሚያ ክልል ውስጥ ለሚኖሩ የኦርቶዶክስ እምነት ተከታዮች መልእክት ይኖረኛል፣ ለነሱ መልእክት ይኖረኛል። እኚህን ብፁዕ አቡነ ሄኖክ የአርሲ ሀገረ ስብከት ሊቀ ጳጳስን አባይ ሚዲያ ላይ ገብታችሁ ሁላችሁም ስሟቸው ምን ሲሉ እንዳለ። ምክንያቱም እናንተን ሁሉንም ማሰማት አልፈልግም፣ ግን ስሟቸው። ከአንድ አባት የማይጠበቅ ነገር ነው እያሉ ያሉት ማለት ነው። ይሄ እውነት ነው። የኦሮሞ ሕዝብ እስካሁን ድረስ እየታገለ ያለው ረብሻውም የተነሳው በእምነት አይደለም፣ በአጫሉ ሞት ምክንያት ነው። እስካሁን ድረስ ደግሞ ይሄ ረብሻው ያልቀዘቀዘው ወጣቱ ትግሉን ያላቆሙ አመራሮቻችን መንግስት እንዲፈታልን ብሎ ከመንግስት ጋር ነው እየታገለ ያለው ማለት ነው። ይህንን ነገር እሳቸው ደግሞ ልክ የክርስቲያኖች ቤት እየተመረጠ እንደተቃጠለ ክርስቲያኖች እንደሆኑ ልክ ደግሞ የኦሮሞን ክርስቲያኖች የኦሮሞ ሙስሊሞች ላይ ለማስነሳት ኦሮሞ የሆኑ ክርስቲያኖች እንኳን ቤታቸው ተቃጥሏል። እኔማ ኦሮሞ ነኝ እያላቸው አቃጥሏል። እኛ የት እናውቃለን? ምናልባት እነዚህ ቤታቸው የተቃጠለባቸው ከህዝቡ ላይ ከዚህ በፊት ጉዳት ሊያደርሱ የኖሩ ሊሆኑ ይችላሉ። የምናውቀው ነገር የለም፣ እነሱ አጠገብ የለንም። እናንተ በምትሰብኩት መርዝ ከዚህ በፊት ችግር የፈጠረ ሊሆኑ ይችላል። ምናውቀው ነገር የለም። ምክንያቱም ቤተክርስቲያን ውስጥ የሚሰበከው ዛሬ ስለ ሀገር አንድነት ነው፣ ስለ ኢትዮጵያ አንድነት፣ ስለ ፖለቲካ ነው። የእምነት ቤተክርስቲያን የእምነት ቦታ መሆኑ ቀርቶ የፖለቲካ ቦታ ሆኗል። ችግር ፈጥሯል። አባቶቻችን ከላይ ተቀምጣችሁ በምትሰሩት ነገር ቤተክርስቲያን እየተቃጠለው ብዙ ችግር እየተፈጠረ ነው በኦሮሚያ ክልል ውስጥ። ይሄም ደግሞ ኦሮሚያ ክልል ውስጥ ያለው ቤተክርስቲያን ባዶ ነው ያለው። የኦሮሞ ወጣት ቤተክርስቲያን ውስጥ የለም፣ ሄዷል። እምነቱን ትቶ ቀይሯል። ራሱ የኦሮሞ ወጣት ቤተክርስቲያንን እንደ ባዕድ እንዲያይ ተደርጓል። ያም ደግሞ በቋንቋችን አንማርም፣ እግዚአብሔር ኦሮምኛን መስማት አይችልም ነው የሚባለው፣ በቋንቋችሁ መዘመር አትችሉም ነው የምንባለው። ስለዚህ ቤተክርስቲያኒቷን እንደ ባዕዳ ነው የምናየው፣ እንደ ራሳችን ቤት ሳይሆን ማለት ነው። የኦሮሞ ወጣት ቤተክርስቲያን ውስጥ ያደገ የኦሮሞ ወጣት በቁጥር አታገኙም። ገብቷችኋል? የለም። አገልጋይ የሚመጣው ከአማራ ክልል ነው፣ ስለ እውነት እናውራ ከተባለ ማለት ነው። ስለዚህ ወጣቱ ቤተክርስቲያኑን መጠበቅ አይችልም። ምክንያቱም የራሴ አይደለችም ብሎ የራሴ ነው ብሎ አያስበውማ። እናንተ በመጣችሁ ችግር ነው። ከጥንት ጀምሮ ከድሮም ጀምሮ እናንተ ቤተክርስቲያን ውስጥ በሰራችሁ ሴራ የኢትዮጵያን አንድነት አሃዳዊ ስርዓትን ለማስፈን አሃዳዊ ስርዓትን ለማቆም ወይም ደግሞ ኢትዮጵያ በአሃዳዊ ስርዓት እንድትተዳደር ለማድረግ ቤተክርስቲያን ውስጥ ነበር ዋናው ቁልፍ ያለው። የአማራ ፖለቲካ ዋናው ቁልፉ ቤተክርስቲያን ነው። እስቲ ልንገራችሁ ማለት ነው።